ለሴቶች መናገር የሌለበት 8 ነገሮች። ሴት ልጅ እጅግ ውብና ማራኪ ፍጥረት ናት። ነገር ግን ሴትን ልጅ ለመረዳትና ለማወቅ በፍጹም እንዳትሞክር። እጅግ ውስብስብና ሚስጥራዊ ፍጥረት መሆኗንም ታያለህና ይህን ቪዲዮ ካየህ በኋላ በተወሰኑ ጉዳዮች ላይ ሴትን ልጅ እንዴት ማውራት እንዳለብህ ትማራለህ። ለሴት ልጅ ማለት ወይም መናገር የሌለብህ 8 ነገሮች። ወንድ ልጅ ወደ አዲስ የፍቅር ህይወት ሲገባ ከሚሰራቸው ከባባድ ስህተቶች አንዱ ገና በመጀመሪያዎቹ የፍቅር ጊዜያት ፍቅረኛው ወይም ጓደኛው ከብዙ ወንዶች ጋር ማውራቷ ምቾት እንዳልሰጠው መናገሩ ነው። አንዴ ይህን ስህተት ከሰራ ሁልጊዜም በስጋት እንደምትኖርና በራስ መተማመን ያሰበችውን ያህል እንዳልነበር ታቀባሃለች። ከዚህ ጊዜ ጀምሮ አንዳንድ ነገሮችን አንተ ፊት ማድረግ ታቆማለች። ብዙ የምትደብቃቸውና አንተ እንዳታቀባት የምትፈልጋቸው ጉዳዮች መፈልፈል ይጀምራሉ። ፍቅር ማለት መተማመንና አንዱ ለሌላው በቂ ጊዜ መስጠት ነው። ስለዚህ በራስ መተማመንን የሚሸረሽር ነገር አታድርግ። እንደምታምናትና ራሷን የምታዳምጥበት በቂ ጊዜ እንደምትሰጣት አሳያት። ሁለተኛ፣ በኋላ እናወራለን። ከፍቅረኛ ጋር የጀመርከውን ንግግር ድንገት ከቋጨኸው ወይም የወሬውን ርዕስ ለመቀየር ከሞከርክ የሆነ ትክክል ያልሆነ ነገር እንዳለ ይሸታታል። ስለዚህ በፍጹም የጀመርከውን ወሬ አቋርጠህ በኋላ እናወራለን ብለህ አትለፍ። ምክንያቱም የፍቅረኛ ጭንቅላት የሚገራርሙ የጥርጣሬ ታሪኮችና ጥያቄዎችን በፍጥነት ማመንጨት ይጀምራል። ለምንድነው ችላ የሚለኝ? አይፈልገኝም? የሆነ የተናገርኩት ወይም ያደረግኩት ነገር አለ? እየወሰለተብኝ ነው? እና ሌሎች ተመሳሳይ ጥያቄዎችን ከነመደምደሚያው ማሰብ ትጀምራለች። ስለዚህ በቂ ትኩረትና በቂ ጊዜ ስጣት። ስራ የሚበዛበት ከሆነ ምን ልትሰራ እንደሆነ በግልጽ ንገራት። ሁሉም ነገር ላይ አዋቂ ነኝ አትበል። ፍቅረኛ የምታደርጋቸውና የምትሰራቸው ነገሮች ላይ በጠቅላላ ትችትን አታዝነብ። አንዳንድ ነገሮችን ከነጉድለታቸው ቢሆን ማድነቅ ጀመር። ለምሳሌ ምግብ ሰርታ ብታቀርብ ከሷ የተሻልክና ምግብ አጣፍጣ የመስራት ችሎታ እንዳለህ ትንገራት። አምራና ተውባ መልበስ ብትሞክር አድንቅላት፣ እንዳማረባት ንገራት። ከዚህ የተሻለ አለባበስ መልበስ እንዳለባት አትንገራት። ሁሉም ነገር በአንተ እውቅና ስር እንዲያልፍ አታድርግ። ሁሉም ነገር ላይ አዋቂ መስለ መቅረብን አቁም። እነዚህን ነገሮች ማድረግ ካላቆምክ አንተን ለማስደሰት የምታደርጋቸውን ነገሮች በሙሉ ታቆማቸዋለች። እወድሻለሁ፣ ፍቅረኛዬ እንድትሆኝ ይፈልጋለሁ አትበል። የሆነን ሰው ከልብ ስታፈቅር ለዛ ሰው በቂ ጊዜ መስጠትና ጥሩ ጊዜያትን አብረህ ማሳለፍ ይኖርብሃል። ይህን ስታደርግ በመጀመሪያዎቹ ግንኙነቶች እወድሻለሁ፣ ፍቅረኛዬ ሁኚ አይባልም። የራስን ጥበብ ተጠቅመ ሁለታችሁን ሊያቀራርብ የሚችል ኬሚስትሪ ስራ። ቀላልና ተራ ሰው መስላት አትቅረብ። አብረሃት ጊዜ ባሳለፍክ ቁጥር ፍቅርህን ለመግለጽ ትክክለኛው ሰዓት መቼ እንደሆነ ይገለጥልሃል። ስለዚህ የፍቅር ጥያቄ በመጀመሪያ ወይም በሁለተኛው ግንኙነታችሁ ድንገት የሚቀርብ ነገር እንዳልሆነ ወቅ። ስልክሽን ስጪኝ። ፍቅረኛህን በፍጹም ስልክሽን ስጪኝ አትበላት። እንደዚህ አይነት ነገር ማድረግህ የሆነ እርግጠኛ ያልሆንክበት ነገር እንዳለ ይጠቁማታል። ይህን ነገር ማድረግን ካላቆምክ መጨረሻችሁ ቅርብ እንደሆነ ስነግርህ በታላቅ ሐዘን ነው። ቴክስት ስትጽፍ ወይም ስልክ ስትደውል ካያት ከማን ጋር ነው ማንን ነው ምናምን አትበላት። ስልኳን እንድትሰጠ አትጠይቃት። ምናልባት ስልኳን ልትሰጠ ትችላለች። በምላሹ ግን እሷን ከዛች ቅጽበት በኋላ አታገኛትም። ስለዚህ የግል ህይወቷን በሙሉ አትውረረው። ስርስሯ አትበል። ጊዜ ስጣት። ሁላችንም የራሳችን ጊዜና ሰዓት እንፈልጋለን። ከስንት ወንዶች ጋር ወጥተሻል? ይህን ጥያቄ በፍቅርህ የመጀመሪያ ጊዜያት በፍጹም ማንሳት የለብህም። ይሄ ነውርም በራስ ያለመተማመንም ትልቁ መገለጫ ነው። ጓደኛህን ብትሆን እንደማታምናትና እንደምትጠረጥራት እንድታስብ ያደርጋታል። እንደዚህ አይነት ጥያቄዎችን የሞቀ ፍቅር ውስጥ ስትገቡና እንደዚህ አይነት ጥያቄዎችን ማንሳት ጉዳት በማይኖርበት ወቅት የሚጠየቁ ጥያቄዎች ናቸው። ፓስወርድ አትጠይቃት። የስልኳን ወይም የሶሻል ሚዲያ አካውንቶቿን ፓስወርድ በፍጹም አትጠይቃት። ይህ ዋነኛው ያለመተማመን ምልክት ነው። ፍቅረኛ እንደማታምናት ከገባት ላንተ የነበራት አክብሮት በሚገርም ፍጥነት ይወርዳል። የፍቅረኛን ፓስወርድ መጠየቅ ወይም ማወቅ በፍጹም ችግር የማይሆንበት ወይም ሳትጠይቃት የምትሰጥበት ጊዜ አለ። ያ ጊዜ እስኪመጣ ግን መታገስ ይኖርብሃል። ይህን ማድረግ ካልቻልክ በመሐከላችሁ የሚፈጠረውን ክፍተት በምንም ማጥበብ አትችልም። ትወጂኛለሽ ብለህ አትጠይቅ። ይህን ጥያቄ ደጋግመህ መጠየቅ የለብህም። በጣም ፈላጊና ጉጉ እንደሆንክ ታስባለች። ስለዚህ በቂ የማሰቢያ ጊዜ ስጣት። ከወደደችና ከተመቻት ራሷ ትነግርሃለች። ተጣድፈህ አታጣድፋት።
ጥላ ልጠፋ ትችላለች።